ኤሊስ ፋንሶች እንደተለመደው እንደምንጠብቀው ኤሊስ አፕግሬድ ተደርጎልናል ማለት ነው። እስቲ ምን እንደተጨመረ ነው ምን እንደሚጨመር እናለን ማብረን ማለት ነው። እስቲ ካገባቡኝ ኦኬ ያምራል። ፊት አሪፍ ሆኗል። ጎልደ አርገው ከኋላ ዋው የነበረው ውስጡም እንትን አርገውታል። ጎልደን ላይቱ እንደዛ ነገር አርገውታል። ጸደይ ስፔሻል ፕሌየር ይመጣል ተብሎ ነበር። እስቲ ስፔሻል ፕሌየር ውስጥ ኦኬ እነዚህ መጥቷል። ዋው 990 ዳይመንድ ገዝታችሁ ከዚህ ውስጥ አንዱን ይሰጣችኋል ማለት ነው። እኔ ግን ሪከመንድ አላደርግም እነዚህ ማለት ምክንያቱም ሌላ ተጫዋቾች ልታሳድጉት የሚሻል ማለት ነው። እዛ ሌላ ደግሞ ተጫዋቾች ናሽናል ቲም ላይ እንደሚጫወቱ ፐርፎርማንሱን እንደሚሻሻል ተናግሯል ማለት ነው። ሌላ ደግሞ ላይቭ አፕግሬድም እንደሚሆን ተናግረዋል። ላይቭ ውስጥ ብዙ የሚስተካከል ነገሮች አሉ። አንዳንዴ ካያችሁ ፓሱ ራሱ እንዴት እንደሚመጣው እግሩ ራሱ ተጋጭቶ የሚመታበት ሰዓት አለ እና እሱ እንደሚሻሻል ተናግሯል ማለት ነው። እና ካሚንግ እሱ ብሏል በቀሩ ማለት ነው። ሌላ ደግሞ የተሻሻለ ብሏል ማለት ነው። አልተለቀቁም፣ እነዚህ ሞጅ አልተለቀቁም፣ ግን አሪፍ በቀርቡ ይመጣል ብሏል እነዚህ ሞጆች ማለት ነው። ሌላ ደግሞ በነገራችን ላይ እነዚህ በቀርቡ የምታሳልፉ ሆነ ዳይመንድ ምናምን ካላችሁ እንትን እንዳትሉ ስታዲየም ይሻሻላል ብለዋል። ይሻሻላል ስላችሁ ስታዲየም ዲስካውንት ይኖራል ብለው ተናግረዋል ማለት ነው። ኦ ማይ ጋድ እና አሪፍ ትሻሻላላችሁ፣ አሪፍ ይኖራችኋል ማለት ነው። ጨምረ ያሉት ደግሞ ወርልድ ቶርናመንቶች ማለት አዲስ ኢቨንት ሲስተም ጋምፕሊ ሊሆን ይችላል ብለዋል። እና አሪፍ ነገር ሌላ ምን ጨምሯል አብረን ሌላ ላንቻት ኢንተራክሽን ይሻሻላል ብለዋል። ኮሚኒኬሽን ቀላል ይሆናል ብለዋል። እንጂ እንዴት እንደሚያደርጉ ተለቀቁ ኮሚኒኬሽን ነገር እኔ ብዙ መስማት ነገር አይደለም። ምክንያቱም ኤዲስ በአጭር መንገድ ስለሆነ ስላችሁ የሚል ምናምን እንዳይፈጅ ስለሆነ የሚቢጂ ምናምን ትልቅ እንዳልሆነ በትንሽ ነገር ብዙ ሰዎችን አትራክት ለማድረግ ነው የሚሰራው። እሺ አለቀላችሁ ነው። ላይክ ሰብስክራይብ በማድረግ የቢግ ጌመር ፕሮ ቤተሰቦች አዳዲስ ነገር ሲመጣ እንደዚህ ነገራችን ማለት ነው። ዩቲዩብ ላይ እዚህ ላይም በተቻለኝ አቅም እኔ ዩቲዩብ ላይ ቶሎ ፖስት እናንተ ሰብስክራይብ ላይክ እያደረጋችሁ የቢግ ጌመር ፕሮ ቤተሰብ ነው ትችላላችሁ።